ሰላም ሰላም፣ እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ብዙ ስትረፍረፍ ይበልልኝ እያልኩኝ ብቅ ብያለሁኝ እና ዛሬ የመጣሁበት አጀንዳ ዩቱብ ጀማሪዎች እና ለዩቱብ አዲስ የሆናችሁ ዩቱብ ለመክፈት ክፈቱልኝ የምትሉ እህት ወንድሞቼ ነው ማሳያቸው። ቀላል ነው ነገሩ። በመጀመሪያ ቤተሰብ የሆናችሁ ላይክ ሸር እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ እላችኋለሁ። አዳዲስ ቪዲዮዎችን ስለቅ እንዳያመልጣችሁ እላችኋለሁ። በቅንነት ሰብስክራይብ እያደረጋችሁ ተቀላቀሉ እላችኋለሁ። በቅድሚያ ዩቱብ እንገባለን። ዩቱብ ጋር እንገባለን እላችኋለሁኝ። ከዛ እዚህ እንመጣለን። እዚህ ስታር አድ አካውንት የሚለውን እንነካለን እላችኋለሁኝ። አድ አካውንት የሚለውን እንነካና እንከፍታለን ማለት ነው። አሁን ፓስዋርድ ጠየቀኝ። ፓስዋርድ ሲጠይቀኝ እንደዚህ አደርጋለሁኝ። አዲስ አይደለ የኔን ፓስዋርድ ነው እንትን የሚለኝ። አሁን ኢሜል ፔን ነው የሚለው ይሳላለው። ኢሜል ፔን ነው የሚለኝ። እዚህ ጋር አዲስ ልከፍት አይደለ እዚህ ጋር ነው የምነካው። እዚህ ጋር ሁለት ነገሮች መጡ። ቢዝነስ ቱ ማይ ሚኒንግ ማይ ቢዝነስ ፍሮም ፌስ የሚለውን የመጀመሪያውን እንነካለን ማለት ነው። ከዛ ፈረስት ላስት ይላል። ፈረስት የሚለውን እንነካለን። ለምሳሌ ስም ነው ስጡ የሚለው ፈረስት ሚጣ። እዛ ሁለተኛው ላይ ወሎ ብለው በአባትም ስም ልታደርጉት ያው የፈለጋችሁትን እዚህ ጋር ልመለስ እንደገና እንዲገባችሁ እዚህ ጋር አካውንት አካውንት ከሬክት አካውንት ይላል። እዚህ ጋር ነካው የመጀመሪያውን ከዛ ፈረስት ይላል። እዚህ ጋር ላስት ይላል። እዚህ ጋር ፈረስት ከሚለው ሚጣ ብየዋለሁኝ። እዚህ ጋር ደግሞ ላስት ከሚለው ደግሞ ወሎ እላለሁኝ እላችኋለሁ። እዚህ ጋር ላስት ኔም ነው የሚለው። ሚጣ አያይዘ ነው ወሎ ሚጣ ወሎ ብየዋለሁኝ ማለት ነው። አያይዘሽ እንትን በይ ነው የሚለኘው። ሌላ ስለከፈትኩበት ነው። እዚህ ጋር ደይ ነው የሚለው። ለምሳሌ የማይረሳ ቁጥር የእናንተ ደይ የሚለው የተወለደበት ዓመተ ምህረት ነው የሚጠይቀው። 13 አልኩትኝ። እዚህ ጋር መንዝ ነው የሚለው። ሴፕተምበር እለዋለሁኝ እዚህ ጋር ማለት ነው። እዚህ ጋር ደግሞ የር ነው የሚለው የተወለደበት ዓመተ ምህረት አይደለ 1995 አደርገዋለሁ እንዲከፈል። እዚህ ጋር ደግሞ ጀነራል የሚለውን ደግሞ ጃንደር ነው የሚለው ፋሚሊ እንለዋለን ማለት ነው። እዛ ኔክስት እንላለን ማለት ነው። ኔክስት እንላለን። ሚጣ ወሎ ነው የሚለው። የመጀመሪያው ሚጣ ወሎ ይላል። ይሄኛው ደግሞ ሚሚጣ ወሎ ነው የሚለው። የሁለተኛውን ቀለል ያለ ሳይሆን ኔክስት እንላለን። እዚህ ጋር ፓስዋርድ ነው የሚለው። የፈለግነውን ቁጥር ነው የምናስገባው። ለምሳሌ 1 2 3 4 5 6 7 አድርገን መደርደር እንችላለን ማለት ነው። ለምሳሌ 7 8 9 አንድ ቁጥር ጎሏል። 1 2 3 4 5 6 7 8 10 አደርጋለሁ ማለት ነው። እንዴ እምቢ አለሳ 05 09 አደረኩትኝ። 09 38 የኢትዮጵያ ቁጥር ነው ምክንያቱም ስለማይረሳ ብለን 05 እናረግና
አደረኩና እንደዚህ አድርጌ የከፈትኩት። ከዛ ያለሁበት ሀገር እዚህ ጋር የሳኡዲ ባንዲራ መጣ። እዚህ ጋር ቀጥታ የማስገባው የሳኡዲ ስልክ ነው። ለምሳሌ የሳኡዲ አይደለሁ ያለሁበትን የሌላም ማስገባት ትችላላችሁ። ባንዲራ የሚመጣን ባንዲራውን ስንነኩት ሌላ ባንዲራ ስለሚመጣ የፈለጋችሁትን እንትን ማለት 0590 ብዬ እዚህ ጋር እስከ መጨረሻው ከዛ ቁጥሩን ካስገባችሁ በኋላ እዚህ ጋር ኤስ ይላል። ይሄን ነካዋለሁኝ። ከዛም በኋላ የዚህ የወረደው ፓስዋርድ ይወርዳል። ፓስዋርዱ ከወረደ በኋላ ያንን ፓስዋርድ እናስገባለን። እዚህ ጋር መጥተን እንነካዋለን። አበቃ። ሌላ ነገር የለም። አለቀ። በዚህ አለቀ እላችኋለሁ ውዶችዬ። ቀላል ነው። ክፈቱልኝ፣ እንዲህ አድርጉልኝ ማለትም ሰው ማስቸገርም አይጠበቅብንም እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ምክንያቱም በአሁኑ ሰዓት ራሳችንን ማጽናኔ ራሳችንን አሉባልታ ነገሮች አሉባልታ ስራዎች አሉባልታ ነገሮች አሉባልታ ወሬዎች ከምንሆን ራሳችንን በዚህ መወጠር እንችላለን እላችኋለሁኝ። እና ቻናል የሚያስፈልገው አብዛኛውን ጊዜ ብርን ለማግኘት ምናምን ሳይሆን የተለያዩ ንግድን ብንጀምር የተለያዩ ሸቀጣሸቀጥን ብንጀምር የተለያዩ ገበያዎችን ብናካሄድ በራሳችን በቤታችን አድርገን እያስፋፋን እንዲጠለቡና እንዲሸጡ እናደርጋለን እላችኋለሁኝ። ክበሩልኝ። ስደት ነው፣ ከስደትነቱ አይወጣም። በራሳችን ራሳችንን እያጽናናን መስራት ነው አሪፉ። ክበሩልኝ። ብር ባይገኝበትን እንኳ ካሉባልታ ነገሮች እንርቃለን ማለት ነው። እና ሰላማችሁ ይብዛ። ከሌ ይህን አለሽ ከሌ ይህን ብላሽ ከምንል በዚህ ብንወጥር ነው የሚያዋጣው ነገር ማለት ነው። እና የተለያዩ እንደገና በዚህ ይህን ቪዲዮ እንትን ካልኩኝ ከተመቻችሁ ላይክ፣ ሰብስክራይብ በላይክ በኮሜንት መልክ አስቀምጡልኝ። ቀጥሌ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በሌላ ቪዲዮ እንግዲህ ስልካችንን መቀየር የሚል አሳያችኋለሁ። ደግሞ ይህን እንትን ካልኩኝ ስልካችንን ያለበትን ቦታ መቀየር ስልካችንን እንዴት እንቀይራለን? ለምሳሌ አስቀድመን የከፈትነበትን ስልክ ደግሞ ይሄ ለቆዩ ነው። የከፈትነበትን ስልክ ቀይረን ሌላ ስልክ መቀየር ማለት ነው። ቀላል ነው። ያን አሳያችኋለሁ። ክበሩልኝ። ላይክ ሸር አትርሱ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላማችሁ ብዝት ይበል። እንግዲህ ኢትዮጵያ ለዘላለም ትኑር። ፍቅር ነው በአሁኑ ሰዓት የሚያዋጣው። ፍቅር ያበላል፣ ያጠጣል። ጸብ ምንም ነገር ትርጉም የለም። ጸብ ያጎላል፣ ብዙ ነገር ያርቃል፣ ብዙ ነገር ያስቀራል። ከጸብ የሚገኝ ነገር የለም ኪሳራ በቀር ማለት ነው። ከፍቅር ብዙ ነገር ሀገር ማልማት ይቻላል። ብዙ ነገር ማግኘት ይቻላል ከፍቅር። ከጸብ ደግሞ ምንም አይተረፍም። ምንም አይተረፍም ውዶችዬ። ክበሩልኝ እና ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በዚሁ ተሰናበቷችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም ብያለሁኝ የኔ ውዶች።